ጄኒውን የሆነ የክርስቶስ ሕይወት ካለ ያኖረናል። በጣም አመጽ ቢበዛም የፈሰሰው ጸጋ ይበለጣል። በአንድ ሰው መተላለፍ አይደለም ይላል። ይሄ ሁሉ ዓለም ከተበላሸ በብዙዎች መተላለፍ የወረደው ጸጋ በጽድቅ እንዴት አብልጦ አይገዛም አለ ጌታ ኢየሱስ። በብዙዎች መተላለፍ ነው የፈሰሰው የጸጋ። በአንድ ሰው መተላለፍ ነው የሁሉ ሞት የመጣው። በብዙዎች መተላለፍ ምክንያት ደግሞ ይሄንን የሚያክል ጸጋ ፈሷል። እንዴት አብልጦ በጽድቅ አይገዛም? እስከ መቼ? እኔ እስከምመጣ ድረስ እንዳትሰጉ አለ ጌታ ኢየሱስ ክርስቶስ። ትልቁ ፈተና ለስንዴው ምንድነው? ታይሚንግ። የእግዚአብሔርን ትዕግስት ጠብቆ እስከ መጨረሻ መሄድ። የስንዴ ጸሎት ምንድነው? እግዚአብሔር ይሄንን ክርዳድ እስከ መቼ ነው የምታኖረው? ነው የስንዴ ጸሎት። እግዚአብሔር ደግሞ ለስንዴው የሚሰጣት መልስ አንድ ቀን ሰብሳቢዎች ይመጣሉ። እስከዛስ ታገስ። የተለፋብን የተደከመብን የተዘራብን ነገር እስከ መጨረሻ ጠብቆ ያኖራል። ራሳችሁን ሚክስ እንዳታረጉ። በጣም እንክርዳድ ሲበዛ የእንክርዳድ አይነት መልክ እንዲኖራችሁ እንዳትታገሉ። ዓለም ሁሉ ተስማምቶ የሆነ ጎራ ሲይዝ በፍጹም ከእግዚአብሔር ጋር እናንተ ብቻችሁን ሳይዳሩ፣ ክብር ለኢየሱስ ይሁን። ከእግዚአብሔር ጋር እናንተ ብቻ ወግናችሁ ሳይዳሩ ማንም ሊቆጣጠረውም ሊቋቋመውም የማይችል ህይወት ስንዴ ወስጣል። እንክርዳዱ ቁጥሩ ከስንዴው ሊበዛ ይችላል እርሻው ላይ። ጌታችን ግን እንደዚህ ያለ አብሮ ይደግ። አብሮ ማደግ አፌክት አያረገውም። ስንዴውን ለመንቀል ስትሞክር ነው እንደውም አፌክት የምታረገው። እንደውም ስንዴውን ትነቀንቀዋለህ። ጌታ በቅርብ ይመጣል። ኢየሱስ በጣም በቅርብ ይመለሳል። እርሻው ላይ ሰብስበው የሚለዩ ይመጣል። አገልጋዮቼ ያላቸው መላእክቱን፣ ስጋ ለባሽ አይደለም መላእክቱን ይመጣሉ አለ። የዛን ቀን እነሱ ይለዩታል፣ ያውቁታል አለ። መልአክ አይገምትም፣ አይጸልይም፣ ይለዩዋል። ብርሃንና ጨለማ እኛንን ባይዘው ተመሳሳይ አፍንጫ ተመሳሳይ። መልአክ ሲመጣ ብርሃንና ጨለማ ያውቃል። መጀመሪያ ስንዴውን ይሰበስቡትና ወደ ጎተራ ወደ ማረፊያ ያስገቡታል። እንክርዳዱ እየነቀሉ ወደሚቃጠልበት ይጥሉታል። የክፍሉ በጣም መሰረታዊ መልእክቶች እነዚህ ናቸው። እነሱ ተኝተው ጠላት የዘራው እንክርዳድ በቀለ። ቀጥሎ ደግሞ እግዚአብሔር ጊዜ ታይሚንግ። የብዙዎቻችን በጣም ትልቁ ቻሌንጅ ታይሚንግ፣ እግዚአብሔርን መጠበቅ ነው። በጣም ትልቁ ቻሌንጅ መታገስ፣ መቆየት፣ መጠበቅ በጣም እልህ አስጨራሽ ነው። በጣም ብዙ ሰው አማራጭ እንዲጠቀም የሚያደርገው መጠበቅ አድክሞት ነው። ጌታ ደግሞ እንደዚህ ያለ የተወሰነ ቀን አለ። ሰብሳቢ የሚመጣበት የተወሰነ ቀን አለ። እስከዛ ቀን ድረስ ማደግ ነው። ስንዴ ኮምፕሌን እንዳያደርግ በእንክርዳድ መካከል ሊያኖረው የሚችል ህይወት ሰጥቼው። ኮምፕሌን ማድረግ አይቻልም። የተሰጠን ህይወት ጠብቀ መኖር። አሜን ነው። ማጥናት ነው። ጸንተን መኖር ነው። መጸለይ ነው። እየጸለይን እየጾምን መኖር ነው። ቅዱስ ቃሉን ማጥናት ነው። እያጠናን ህይወታችንን ጠብቀን መቀጠል። ስንዴ ሌላ እድል ፈንታ የላ። ይሄንን እያደረገች ማደግ ነው። እስከ መቼ? እስከ ተወሰነው ቀን ድረስ። ያንን ቀን የወሰነው ስንዴው አይደለም ገበሬው። ገበሬው ቀኑን ያውቀዋል፣ ወቅቱን ያውቀዋል፣ ጊዜውን ያውቀዋል። የመሰብሰቢያ ወቅት ያለው የሚያድገው ስንዴ ጋር ያይና ገበሬው አሁን ነው ጊዜው፣ ቀኑ አሁን ነው፣ አሁን ይለይል። እስከዛ ድረስስ ስንዴ በተሰጣት ህይወት መብሰል የሚጠበቀውን ነገር በሙሉ ለስንዴ ያቀብላል። ከስር የሚያስፈልገውን ነገር በሙሉ ይሰጠዋል። የእግዚአብሔርን ጊዜ ጠብቃችሁ እስከ መጨረሻ ድረስ በጽናት ተጓዙ፣ እንዳትንገዳገዱ። ዓለም የመጨረሻ አለኝ የምትለውን መሳሪያውን እያወጣች ነው አይደል? ቸርችን በተቻላት መጠን ዓለማውን ያላትን መሳሪያ በሙሉ አውጥታ ማክሲመም ነው አሁን እየተጠቀመች ያለችው፣ ማብቂያው ስለደረሰ። ስንዴው ፌል አያረግም። እስከ መጨረሻ ጸንታችሁ ሂዱ። የተቀበልነው ህይወት የሚሞት አይደለም፣ እስከ መጨረሻ የሚኖር ለዘላለም የሚኖር ህይወት ተቀብለን እንዳትንገዳገዱ። ትንሽ ነው የቀረ መሄዳችን። ሰብሳቢዎቹ በጣም ተዘጋጅተዋል። እኛን ላለመጉዳት ሲሰበስቡ ላለመቀንጠስ በጣም ተዘጋጅተዋል። ስንዴውን በጥንቃቄ ሰብስቡልኝ። ነዋሪ ነው ከዚህ በኋላ ይፈለጋል። እንክርዳዱን ደግሞ እየነቀላችሁ ወደ እሳት ጣሉት። ስንዴዎች ሆይ እስከ መጨረሻ ጽኑ፣ ኮንሲስተንት ጽኑ፣ ጨርሱ። መተናል ረጅም መንገድ እንጨርስ። አሜን ነው። ታይሚንግ ጊዜ፣ በእግዚአብሔር የተወሰነ ጊዜ አለ። ዛሬ ሊሆን ይችላል ባይዘው ኢየሱስ የሚመጣው ቤት ገብተን ተኝተን ሌሊት ኢየሱስ ቢመጣ የመሰብሰቢያው ቀን ቢሆን አንዳንዶች ጌታ ልቀበል ብለው ነገ ቢመጡ ሄዱ እኮ። ዛሬም ፕሮግራም ሳንጨርስ ቢመጣ ነገ ሰዎች ድንገት ፕሮግራም ይኖረውን ብለው ሲመጡ ልብሳችንን ብቻ ሲሄድ ሄደው ነው። እንክርዳድና ስንዴው ይለያል። በጣም ሲሪየስ ነገር ነው ኢየሱስ ያወራው። አይገርማችሁም? አሁን እነ ጴጥሮስ እነ ዮሐንስ እነ ማቴዎስ ምናምን ስለ እርሻ ያወራ መስሏቸው ይችላል ገና መንፈስ ቅዱስ ስላልተሞሉ። ስለ ላስት ዴይስ ስለ መጨረሻ ቀናቶች እያወራ እንደሆነ ላይረዱት ይችላል። የስንዴው ህይወት የነሱ ህይወት እንደሆነ ላይረዱት ይችላል። እርሻው የእግዚአብሔር መንግስት እንደሆነ ላይረዱት ይችላል። ገበሬው አብ እንደሆነ የተዘራባቸው ነገር እግዚአብሔር ቃል እንደሆነ ላይረዱት ይችላሉ። ኖርማል በሚገባን መንገድ ምን እያወራ ነው? ጌታ ኢየሱስ ክርስቶስ አሁን ስለ ስንዴ፣ ስለ እርሻ፣ ስለ መሬት ገዶት ነው ይህንን የሚያክል ምሳሌ ባለችው በጣም ጥቂት ጊዜ ለዚህ አይነት ምሳሌ ጊዜ የሚሰጠው በጣም ትንሽ እኮ ናት። የነበረችው ጊዜ 3 ዓመት ተኩል ብቻ ነች። ከሷ ጊዜ ላይ ቆርጦ ይህንን ምሳሌ ሲሰጥ እያወራ ያለው ስለ ዘላለም ነው። ስለ ዘላለም ነው። ስለ መሄዱና ዳግም መጥቶ ስለ መውሰዱ፣ ስለ መሰብሰቡ፣ እኛን ወደ ሰማይ
ስለማከማቸቱ፣ ወደ ጎተራ ስለማስገባቱ፣ እግዚአብሔር አብ አዋጥቶኛል አትርፌያለሁ ብሎ ስንዴ ሰብስቦ ወደ መውሰዱ እሱን እያወራ ነው ኢየሱስ። ክብር ለኢየሱስ ይሁን። የዘላለም ሕይወትና የዘላለም ፍርድን እኮ እያወራ። ታይሚንግ ግን በጣም ቁልፍ ነገር፣ ጊዜ፣ ወቅት። እግዚአብሔር እስከወሰነው ጊዜ በጥንቃቄ ማደግ አለ። በጥንቃቄ ማደግ አለ። በጀመራችሁበት ስፒድ ሂዱ። በጀመራችሁበት ስፒድ ጸሎት የሆነ ሰሞን በጣም ተጋግለን ነደን የምንቀጥለው ብቻ አይደለም። እስከ መጨረሻ ሂዱ። 10 ዓመት ነው በህይወት የምንኖረው። ከዚህ በኋላ 10 ዓመት እየጸለይን መቀጠል አለብን። በጣም በእግዚአብሔር ቃል ላይ ስትጀምሩ በርትታችሁ ነበር። አሁንስ አብዙ፣ ይባስ፣ ይጨምር። ህብረት ከወንድሞች ጋር ከእህቶች ጋር ህብረት ማድረግ ጨምሩ፣ ይብዛ። እስከ መቼ? ጌታ እስከወሰነው ቀን። የሆነ ቀን ተወስኗል። እስከዛ ቀን ድረስ ውስጣችሁ ያለውን ነገር ጠብቃችሁ፣ አጠገባችሁ ያሉ ነገሮችን በሙሉ አስተካክላችሁ ፕሮቴክት አድርጋችሁ ጨርሱ። ታይሚንግ። አንዳንድ ሰው መሬት ላይ እንኳን ለሚጠብቀው ነገር በጣም ዋጋ ይከፍላል። መሬት ላይ እንኳን ለሚጠብቀው ነገር እቺ ነገር ልትሆን ነው መሰለኝ ብሎ ብዙ ነገር ይተዋል። ያቺን ነገር ብቻ ፎከስ ሆኖ በጣም በትጋት ይከታተላታል። ዘላለም ነው እየነገርኳቸው ያለው፣ ኢተርኒቲ ነው። ጌታ ኢየሱስ ክርስቶስ ስለመመለሱና ስለመሄዳችን መቼ ሊሆን ይችላል? ድንገት ነው የሚሆነው። በገበሬው እጅ ነው ያለው ጊዜው። የስንዴው ዕጣ ፈንታ ምንድነው? መጠበቅ፣ ማደግ፣ መጨመር፣ ሳይዝ መጨመር፣ ቁመት መጨመር፣ መልኩን ማምጣት፣ በደንብ መልኩን ማምጣት። ለምንድነው በየቀኑ እየተገናኘን እንደዚህ የሆነ መድረስ የሚፈለግበት ደረጃ አለ። እዛ ጋር ለመድረስ ነው ፋይት የምናደርገው። በጣም የምትጨቀጨቁት ለምንድን ነው? በጣም ስለምትናፍቁን አይደለም። እኔ ፐርሰናሊ እሱ አይደለም ሐሳቤ። እውነቴን ነው። ይሄንን ማደራሽ በሰው መሙላት የሚባል እቅድ የለም። የሆነን ሰው ለማብቃት ነው በየቀኑ ኑ የምንባለው። ኑና ጸልዩ፣ ሮብ ትምህርት አለ፣ ኑና ተማሩ። ለምን? ስንዴው ይደግ፣ በደንብ ይፋፋ፣ ማቹር ያርግ። ገበሬው ሳይው ያደገ የፋፋ በደንብ ያፈራ ውፍር ያለ ስንዴ፣ ማቹር ያደረገ ስንዴ፣ ቅጭጭ ያለ ስንዴ ነው። ኦፍ ኮርስ የመዳኛ እምነት አለው ስንዴ ነው። አክሊል ያለው ስንዴ፣ እስቲ አሜን በሏ። የሚሸለም ስንዴ ገበሬ ሳይው እንዲህ ነበረ ማደግ የሚለው ለብዙ ስንዴዎች ሞዴል ስንዴ። ለምንድን? ኑ ጸልዩ፣ ኑ አጥኑ። በግላችሁ ዲቮሽናችሁ ላይ ሲሪየስ ሆኑ። በግላችሁ ለብቻችሁ እናንተና ጌታ ብቻ እንደዚህ በህብረት እንደምትተጉት በግላችሁ ደግሞ እስከ መቼ? እስከ ተወሰነው ጊዜ። ክሪቲካል ነው ባይዘወይ ታይምን ሚስ ማድረግ ማለት ላይፍን ሚስ ማድረግ ማለት ነው። ብዙ ጊዜ አንድ ሰው ይጠብቅና ልክ ነገሯ የምትሆንበት ሰዓት ላይ ፍርስትሬት አድርገው ዞር ሲል ጌታ ይመጣል። ልክ እንደነዛ ባለመብራቶች ዘይት ሴፍ አድርገው ይጠብቃሉ። የእናንተ አይነት ብልጥ ደግሞ ሌሎች ደግሞ ዝንጎች መቼ እንደሚመጣ ድንገት አይደል እንዴ? መጣ ተባለ። ልመና ወጡ እነዛ። እሱ በመጣበት ሰዓት እነዚህ አብርተው ወደ ውስጥ ገባይልና በር ተዘጋ የሚል ቀን አንበባቸው። ከዛ ገበያ ሄደው ዞሮ አስባል ሰከንድ ካሚንግ ጋር ኢየሱስ የመጣ ቀን ጌታ ሆይ መቼ መሰለ የሚድነው? በ7 ዓመት መከራ የአውሬው ምስል ተቀብሎ ምናምን ሰው የሚሰቃይበት እንትን ላይ ለምን እዛ ድረስ እንሄዳለን? ከመከራ በፊት ለምን አንሄድ? እስቲ አሜን በሏ። እንጂ አስበዋል። የታሰረው ተፈቶ 3 ዓመት ተኩል እንዴት ነው የምትኖረው? ቀድመን ነው የምንሄደው። ከልካይ የተባለችው ቤተክርስቲያን እኮ ናት። መንፈስ ቅዱስ እኛ ውስጥ ስላለ መንፈስ ቅዱስ ይዞ ነው ይሄዳል። እኛና መንፈስ ቅዱስ አብረን እንሄዳለን። ኢየሱስ ደመና ድረስ ነው፣ አብ በሰማይ ይጠብቀናል። ክብር ለኢየሱስ ይሁን። ለምን? አሁን ቀን አይደል እንዴ? አሁን ጊዜ አይደል? አሁን ሰዓቱ አይደል እንዴ? ሳይዘጋ ቶሎ መወሰን ነው። ሳይዘጋ ቶሎ ወስኖ። ክብር ለኢየሱስ ይሁን። ዝግ አይደለም፣ አሁን ክፍት ነው። ሳይዘጋ ቶሎ ወስኖ። ታይሚንግ በጣም ክሪቲካል ነገር ነው። በጣም ጊዜ ማወቅ። በጣም ጥበበኛ ምንድነው የሚያደርገው? ጊዜው ነው የሚጠቀመው። እንደ እግዚአብሔር ጊዜ የሰጠ አምላክ የለም። ይሄው ጊዜ ሰጠ። እስከ መቼ? እስክመጣ። ያንን ካለ እስከ ዛሬ 2000 ዓመት። በጣም ሰፊው ዲስፔንሴሽን ይሄኛው ነው። ባይዘው ኢየሱስ የተናገረው እግዚአብሔር የሰጠው ጊዜ። አሁን ጌታ ዛሬ ቢመጣ ባይዘው ቶሎ መጣ አይባልም። 2000 ዓመት ታግሷል። 2000 ዓመት እኮ ጊዜ ሰጥቷል። እኛ ዘመን ላይ ቢመጣ እንደኛ እድለኛ ነው። እግዚአብሔር ከካሰን እኮ በጣም ቢክሰን፣ በኢየሱስ ዳግም ምጽአት ቢክሰን፣ ኢየሱስ አሁን ተመልሶ ብቅ ቢል ጎናችሁ ያለውን ሰው የሚሰበሰብበት ጊዜ አይታወቅም። ተዘጋጅተው ቁጭ በልበሉት። አንዳንድ ሰዎች ድንገት ካጠገባቸው አምልጠዋቸው አያውቁም። ወንጌል ሳልሰብከው የምትሉት ሰው የለ ወይ የምትሉት እሱ እኮ ነው። ዛሬም ከዚህ ትወጡ ያዘናችሁበት ሰው ካለ ብራዘር አም ሶሪ ይቅር በለኝ። ተበድላችሁ ቢሆን ይቅር በለኝ። ወንጌል ያልነገራችሁት ሰው ካለ ንገሩት። ደውላችሁም ቢሆን ንገሩት። አንድም የቀረ ነገር እንዳይኖራችሁ ዛሬ ይዛችሁ እንዳታድሩ። ጌታ ሌሊት ቢመጣስ ዕዳ ይዘን ያላወራድነው ነገር ይዘን ጌታ እንዳይመጣ። ስለዚህ ዛሬ ጨርሰን እንደርስ። አሜን ነው። ጊዜው ዛሬስ ቢሆን ሳይዘጋ ጨርሰን እንደር። በጣም ልባችሁ የተሰበረ ሰዎች ካላችሁ ደውላችሁ እወድሃለሁ ብላችሁ ፍቱት። የሰው ቁጣ እግዚአብሔርን ጽድቅም አይሰራም። አፍጥሯል። እወድሃለሁ ስትሉ ውስጣችሁ የተቀመጠ ሐዘን ንቅል ብሎ ነው የሚወድቀው። ባይዘ በአንድ እወድሃለሁ በጣም አቁስሎ ሊሆን ይችላል። ይቅርታ በለኝ አትበሉ። አንዳንድ ሰው ደውሎ ይቅር በለኝ እንደዚህ እሱ ከመጀመሪያው በደል አይተናነስም። በጣም ብዙ ጊዜ ተጎድታችሁ ሊሆን ይችላል። ዛሬ ትታችሁት ዘግታችሁት ጊዜው ዛሬ ሊሆን ይችላል የሚዘጋም። ክብር ለኢየሱስ ይሁን።